በቃ ምንድነው እናንተ ያላያችሁት ላይፍ አሁንም በ35 ዓመታችሁ በ37 ዓመታችሁ አታዩት። አይመጣ አባትሽ ለምን ይዘሽ ወጣሽ? እናትሽ ነጠላ ለብሳ አንቺ ለምን ዶሮትሽ ከፍተሽ መጣሽ? ዋይ እናቶቻችሁን እስቲ አሳዩን። እናንተ ጉሊት ዳር ላይ ቁጭ ብላ አቧራ ቅማ ጧት ማታ ቤቷ ጎታ የብዙዎቻችሁ እናት እኮ ለካሜራ ለቪዲዮ ሁላችሁ ስለምታፍሩ አይደለም? ስለምታፍሩ አይደል? የእናታችሁ ፎቶ የፖስታችሁ ስንት ናችሁ? የለም ከየት ይመጣል? ኑሮ ድኽረትረት ብለው ጉሊት ቁጭ ብለው ውሃ ሊቆዱ ጀሪካን ተሸክሞ እናቷ ልጅ በቃ ይመቻት። ሺዝ ማማም አንዳንዶቻችሁ እስቲ እናታችሁን ፎቶ እዩት፣ በቅርቡ የተላከላችሁ ወይ ደግሞ ኢሞ ላይ ተደውሉላት የለ እናታችሁን ለማየት ልጄ ቸግሮኛል እንግዲህ የቻልሽውን ነገር ላኬ ኑሮ ሙድነት ምናምን ስትልሽ ሹት ስክሪን አንስተሽ እስቲ አንጫት። አላየሽም ልጄ ገርጥቼ ቅባት እንኳን የለ ጠጉሬን ከተሰራው ቆየሁ። ተው እናቶችን ለመተቸት በዚህ ደረጃ እስቲ አባትህን አንጣው፣ ያንን እንጨት ፈላጭ አባትህን ወይ ደግሞ ገበሬ አባትህን እስቲ ወንድ ሆንክ አንጣው። በቃ እቺ ልጅ ለምን በዚህ ደረጃ ክፉ ሆናችሁባት ነው? ይሄ አዶናይ የሚባለው አንድ የትግሬ ቀበጥ ስላፈቀራት አፍቅሯት ነው፣ ግን አውቆ ነው ስልሽ ከኔ አንደኛ ነገር እኮ እኔ ችግር አለብኝ እኮ ሰው አላምንም። Hi sir, good morning special. Special combos 05. 05. Yes. Thank you. አንተ ይህን እንግሊዘኛ እኮ እንዴት እንደማወራ እና ምቀኛቱን እናቴ ትምት ምቀኛቱ ኑሯችሁን ኑሩ። በቃ ስለ ሰው ማውራት ብቻ እኮ አይጠበቅባችሁም። ብዙ ነገር ማውራት ትችላላችሁ። የሚያስቅ ነገር ለፈጥረ ማውራት ትችላለህ። የሚያዝናና ግዴታ ስለ ሰው ብቻ ስላወራ ሀሜት ቁጭ ብለህ ብቻ ስላማ ምናምን ደግሞ እኩያ አይደለችም፣ ጩጬ ነች ምናምን። አዶናይ ነው እሺ፣ ግድ የለም እኛ እንመክረዋለን። አሁን አዶናይ በቀደም አሜሪካ ሄዶ የሆነ ዝግጅት አዘጋጅቶ በጣም ትላልቅ ሴቶች ናቸው በዛ ዝግጅት ላይ የተገኙት። እናቴ ትሙት በጣም ትላልቅ ሴቶች እና የሆነ ሰዓት ላይ ሆዴ አዶናይን መሆን እፈልጋለሁ ምናምን አለ። እንዴ ምን ሆነ ሲል አይ ትላልቅ ሴቶች ፍቅር ይሪጎጁ ምቀኛቱኑ እናቴ ትሙት ምቀኛቱኑ ልጅ በቃ ለፋች ጣረች፣ ጌሟን ተጫውታ ምናምን። እኔ አሁን ጌም ጀምሬያለሁ። የቀጠሮ ጌም እንዳትቀሩ እናቴ ትምት እንዳትቀሩ፣ እዳም ስላለብኝ እናቴ ደግሞ የቀበሌ ቤት ውስጥ ነው የምትኖረው። ይሄን እሷ እንኳን በዚህ እድሜዋ እኔ 10 ዓመት ለቲፒኤልኤፍ አገልግዬ ምንም ጠብ ያለ ነገር አንዳንዴ ስለ ሰው የሚያወራ ሰው ማለት ነው አምሮ ስለ ሰው ካወራ ከዛ ሰው በታች ነው። እናቴ ትሙት እኔ ጠንቅቄ ነው የማውቀው ይሄን አንድ ሰው ስለ አንድ ሰው ካወራ ከዛ ሰው በታች ነው። አይ አም ሲሪየስ እኔ አውቃለሁ። የአንዳንድ ብር ብዛት 10 ብር ነው አንዳንድ ብር። አይ ድህነት አኮብክቦ ቤታችን ገብቷል። ካሽ my brother, how you doing? Trying to get in. Where are you from, my brother? Nepal. Okay, thank you. Stand fixing. Do you speak English or English? Yes. Okay, thank you. I'm from America. ጤነኛ እንኳን ምስል ጭንቀት ነው እንደሚያደርገኝ ጭንቀት ከአቅሜ በላይ ሆነ። ተረዱኝ። ቡላላ ኔፓሎችን ማስጨነቅ ጀመርኩኝ። እኔን ብሎ እንግሊዘኛ ተናገር። ማይ ፎርሜሽን አሜሪካን ፍቅርዬ ፍቅር ዛ ቢልዲንግ እስቲ ዛሬ ከፖስትሽው አንዱን ሽጉጥ ስጭኝ። እንደ አፄ ቴዎድሮስ ጠጥቼው ልሙት እናቴ። አልተቻለም ኑሮን አልተቻለም ኑሮን እና አትቅኑ። ሰው ሲቀናብክ
ያስታውቃል። በጣም ሰው ሲቀናብክና ከሱ በላይ ሆነ ስትገኝ ሰዎች ሊተቹ ይነሳሉ። አሁን ጃኒን ከተቿት መካከል እንደምትበልጣቸው ያውቃሉ። ያረጡ ሴቶች፣ አንዳንድ ደግሞ እርጥ ሴቶች አሉ። አማርኛን ጠምዝዞ ማውራት ዕውቀት ይመስላቸዋል። እንዲህ ብሎ ያልተፈጠረ ነገር እንዴት እኔ በህይወታቸው ያሳለፉትን ነገር ነው የሚያወሩን አንዳንዶቹ። እናቴ ትሞት በራሳቸው ህይወት ላይ ያለፈውን ነገር ይሆናል በሚል ግምት። በተለይ አንዲት ሴትዮ አለች፣ ስሟን መጠረስ አልፈልግም። ለምን እሷ ሴትዮ በጣም መጥፎ ነች። በጣም ረጅም መንገድ ጂጂ እንኳን ትፈራታለች አይደለም እኔ እንዲህ ሆኖ እንዲህ ተወርቶ እንዲህ ማለት ጃኒ ራሷ እንዲህ ብላ እንዴ! ለምንድን ነው እናንተ ሶሻል ሚዲያውን ሀሜት ምናምን እስቲ አስተምሩን። በኑሯችሁ ላይ ያሳለፋችሁትን ሀሜት አስተምሩን እስቲ። ይሄ እንጨት ስትለቅሚ ቂጥሽን እንጨት ወግቶት እንስራሽን የሆነ ጎረምሳ ሰብሮብሽ ምናምን ይሄ ላይፍ የለም። በቃ እንደዚህ አይነት ነገር አስተምሩ፣ እንሰማቸዋለን እኮ እናቴትም እንዲህ ሀሜት በኢየሱስ በተለይ ሚዲያው ላይ የሚወራው ሀሜት አግባብ አይደለም። እቺ ልጅ አባቷን ቤት ገዝታለታለች፣ እናቷን አስደስታለች። እናቴትም ጃኒ ያደረገችውን የጥፍር ቆሻሻ ያክል አደረጋችሁ። እስቲ እነማን አደረጋችሁ እንብል። እናንተ የምታወሩ ሴቶች ሚዲያውን ምን አደረጋችሁበት? በቤት ክራይ ነው ያላችሁት። ሌቦች አናቃችሁ። በቤት ክራይ ነው ምናምን ነገር ቪዲዮአችሁን አጠፋፍታችሁታል። ለምን ያ ነገር እናንተን የሚያስተዳድር አሁን ጃኒ አካውንቷ ራሱ ተዘግቶባታል። ግን በቃ ባንክ ላይ የሆነ ብር ስላላት ደንታም አልሰጣት። ትንሽ ገብታ ተንበጫበጨች ምናምን እናግዝሻለን ብሎ 8 አንበሳ ወረዱላት። ያራዳልሽ ነች በቃ። ሌሎቻችሁ ግን እናቴ ትሙት ህይወት የላችሁ። በቃ ቀናት ደግሞ ህይወት የለህም አይደለ? ለምን ትቀናል? ህይወትን ለማስተካከል ተፈተፋትልም አዲስ ያራዳ ልጅ እየነዳው ስለሆነ ነው። አላየዋችሁም ግን ቤተሰቦቻችን እየገባችሁ ነው። በቃ አባትሽን ለምን ይዘሽ ወጣሽ? እናትሽ እንደዛ ለብሳ አንቺ እርቃንሽን ለምን ወጣሽ? እናንተ እርቃናችሁን አላየናችሁም? በፒኪኒ አላየውሽም አንቺ በተለይ ታው ኢትዮጵያውያን ስለ ሰው ከማውራታችሁ በፊት ስለ ራሳችሁ እስቲ ሁሉም እኮ የራሱ የሆነ ወንጀል አለ እኮ። እናቴ ትምት ሁሉም አንገት የሚያስደፋ ነገር አለ። እንደው እግዚአብሔር ደብቆላችኋል። እግዚአብሔር የደበቀላችሁን ወንጀል በሰው አላካችሁ የምታወሩ ሰዎች ግን አንድ ቀን ጉዳችሁ ይፈላል። እናቴ ትሙት የ4 ዓመት የ5 ዓመት አይረሳ። ታው በቃ እቺ ልጅ ይመቻት። እናቴ ትሙት ይመቻት።